ሰላም እንዴት ቆያችሁ? የ26 የዓለም ዋንጫ በ32 ቡድኖች መካከል የሚደረጉት ጨዋታዎች ሲቀጥሉ ለአሮሃዎቹ ስፔኖች ከኦስትሪያ ጋር ተገናኝተዋል። የዓለም ዋንጫውን ከፍ ለማድረግ እድል አላቸው ከተባሉት ቡድኖች መካከል አንዱ የሆነችው ነገር ግን ባሳያችው እንቅስቃሴ ጥያቄ ተነስቶባት የነበረው ስፔን በኦያር ዛባል 2 እና በፔድሮ ፖሎ 1 ግብ በመታገዝ ጨዋታውን 3-0 በሆነ ውጤት በማሸነፍ 16 ቡድኖቹን መቀላቀል ችላለች። የዕለቱም እንቅስቃሴያቸው ከበፊቱ ተሽሎ ተገኝቷል። በ16 ቡድኖች መካከል በሚካሄደው የጥሎ ማለፍ ጨዋታ የክርስቲያኖ ሮናልዶን ፖርቹጋልን የምትገጥም ይሆናል። ይህ ጨዋታ በጥሎ ማለፉ ጨዋታ ከሚካሄዱ ጨዋታዎች መካከል ከጠንካራዎች ውስጥ የሚመደብ ነው። ታዲያ ይህንን ጨዋታ ላፉርሃዎቹ ስፔኖች ወይስ የሮናልዶ ፖርቹጋል ያሸንፉት ይሆን? በ26 የዓለም ዋንጫ በመጀመሪያው ዙር ከተደረጉት የጥሎ ማለፍ ጨዋታዎች መካከል ጥሩ ፉክክር ይደረግበታል ተብሎ የተጠበቀው በአንጋፋዎቹ ተጫዋቾች ክርስቲያኖ ሮናልዶ እና ሉካ ሞድሪች የተመራቸው የፖርቹጋልና የክሮኤሽያ ጨዋታ ከሚጠበቁ ጨዋታዎች መካከል ዋነኛው ነበር። በመጀመሪያው ክፍለ ጊዜ እንደተጠበቀው ያለው ነው። ይህ ጨዋታ በሁለተኛው ክፍለ ጊዜ ነፍስ ዘርቶበት ጥሩ እንቅስቃሴዎችን ተመልክተናል። የክርስቲያኖ ሮናልዶ ሀገርን ፖርቹጋል ጨዋታን 2-1 በሆነ ውጤት አሸንፋለች። ክሮኤሽያ በኢቫን ፔሬሲች የ53ኛ ደቂቃ ግብ መምራት ብትችልም ክርስቲያኖ ሮናልዶ በ68ኛው ደቂቃ በፍጹም ቅጣት ምት እንዲሁም መደበኛው ጨዋታ ክፍለ ጊዜ ተጠናቆ በተጨመረው ደቂቃ ተቀይሮ የገባው ጎንካሎ ራሞስ በ90 ሲደመር 4ኛው ደቂቃ ባስቆጠራቸው ግቦች ፖርቹጋል 16 ቡድኖቹን መቀላቀል ችላለች። በቀጣይም ከስፔን ጋር የጥሎ ማለፍ ጨዋታውን የምታደርግ ይሆናል። ክርስቲያኖ ሮናልዶን በ41 ዓመት ከ147 ቀናት ግብ በማስቆጠር ሌላ ተጨማሪ ሪከርድን መያዝ ችሏል። በዘንድሮ የዓለም ዋንጫ በመጀመሪያዎቹ ዙር የጥሎ ማለፍ ጨዋታ 13ኛው ጨዋታ የነበረው እንደ ቡድን ብዙ ጊዜ ጥንካሬያቸው የሚታወቁትና በትላልቅ ውድድሮች ብዙውን ጊዜ ከመደባቸው ሲያልፉ የሚስተዋሉት ስዊዘርላንዶችን ከአፍሪካዊቷ አልጄሪያ ጋር ያገናኘው ጨዋታ ነበር። ስዊዘርላንዳውያንም በ10ኛው ደቂቃ በኢምቦሎ እንዲሁም በ46ኛው ደቂቃ በንንዶይ ባስቆጠራቸው ግቦች ጨዋታውን ማሸነፍ ችለዋል። የአፍሪካ ሀገራትም ቀስ በቀስ ከውድድሩ መውጣታቸውን ቀጥለዋል። ስዊዘርላንድን በ16 የጥሎ ማለፍ ጨዋታ የኮሎምቢያንና የጋናን አሸናፊ የምትገጥም ይሆናል። ታዲያ ይህ ጠንካራ የሆነ የስዊዘርላንድ ቡድን የት ደረጃ ይደርስ ሲሆን በቀጣይ የሚታይ ነው የሚሆነው። ይህንን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ ሆኑ።